ሰላም የተወደዳችሁ ቤተሰቦቼ፣ አንዲት ጓደኛዬ አንድ ቪዲዮ ስራ ስላለች ለሷ መታሰቢያ ነው የምሰራው፣ አክብሮቴን ለመግለጽ ማለት ነው። ኤኒዌይስ ዋና የነገሬ ሐሳብ ብልጽግና ልክ ነው ወይም ኢህአፓ ልክ ነው ለማለት አይደለም። እንደ ድሮ አይደለንም። አሁን ሶሻል ሚዲያው ሁሉንም ሰው ተሳታፊ አድርጎታል። ስለዚህ ስትወዳደሩ፣ ስትከራከሩ ባካችሁ ጨዋ ሆኑ። ሚስጥረ ስላሴ ላይ የማየው ከፍተኛ የሆነ ንቀት ነው ማለት ከሳብጀክት በጣም መውጣት፣ ከዛ በኋላ በጣም አታክ ማድረግ ጠቅላይ ሚኒስቴሩን ስፔሲፊካሊ ማለት ነው። እና ፕሬዚደንታቸው እያለች ነው የምታወራው፣ ወደደችም ጠላችም የሷም ጠቅላይ ሚኒስቴር ነው። ይሄ ካልቸር መቀየር አለበት። ደርግ ይዞብን የመጣው እርስ በርስ መዋጋት፣ እርስ በርስ መገዳደል ካልቸር መቀየር አለበት። ስለዚህ የፖሊሲ አማራጮችን አቅርቢ፣ በጨዋ ደንብ ሙስናውን ምናምን ተቃዋሚ። በተረፈ ይሄ ፐርሰናል ሰዎችን አታክ የምታረጊውን ነገር አቆሚው፣ አይጠቅመንም። ብልጽግናዎችም በቃ እንደ ገዢ ፓርቲ አክት አድርጉ ማለት ችግራችሁን እናውቀዋለን። ብልጽግና ፓርቲ በጣም በሙስና የተሞላ ነው። በጣም አደገኛ ፓርቲ ነው። ፕራዮሪቲውን አያውቅም ብዬ እኔ በግሌ ያምናለሁ። ግን ቢሆንም ጠቅላይ ሚኒስቴሬ ናቸው። ሪስፔክት አደርጋቸዋለሁ። የቀበሌ ሙስና አለ፣ ምንም ጥርጥር የለውም። አስመርሮናል። የኑሮ ውድነት አለ ምናምን። በጠቅላይ ሚኒስቴር ናቸው፣ ሪስፔክት መደረግ አለባቸው። ስለዚህ ጠቅላይ ሚኒስቴሩን ሜንሽን ስታደርጉ ሪስፔክት አታሳጧቸው። ይሄ የሚያደርገው ምን መሰላችሁ? አሁን ክፉ ናቸው ካላችሁ የበለጠ ክፉ ያደርጋቸዋል። ምክንያቱም ይሄን ያህል ጥላቻ ካላችሁ ቢወርዱም አታስኖሯቸውም፣ ትገሏቸዋላችሁ፣ ታስሯቸዋላችሁ። ለመታሰርና ለመገደል ለምንድን ነው ጠቅላይ ሚኒስቴሩ የሚወርደው? የሰለጠነ ፖለቲካ ለተቃዋሚዎች እድል የሚሰጥ ፖለቲካ ነው፣ ነፃነት የሚሰጥ ፖለቲካ ነው። እስከዛሬ ስለሰሩት ስራ አመስግኖ የሚለቅ ፖለቲካ ነው። እነ ሚስጥር ስራቸው ጠቅላይ ሚኒስቴሩን የበለጠ አምባገነን ማድረግ ነው። እኔ ሚስጥር ካላት ኃይል ጠቅላይ ሚኒስቴሩ ያላቸው ኃይል ይበልጣል። ሚኒሻ አላቸው፣ ወታደር አላቸው፣ የሚደግፋቸው ህዝብ አላቸው። ሰው እንገሎታለን፣ ነፍሰ ገዳይ ኖት፣ ወጣቱን አስጨርሰውታል፣ የጦርነት ምናምን ነው የምትሉት ስትላቸው እኛን ነው እየበደለች ያለችው ሚስጥር ነው እያልኩኝ ያለሁት። የበለጠ አምባገነን እያደረገችው መውረድ የለብህም በዛው ቀጥል፣ ብትወርድ እኮ እስር ቤት ነው የምትገባው፣ ምንም አማራጭ የለህም የሚል መልእክት ነው እያስተላለፈች ያለችው ነው እያልኳቸው ያለው። ጥላቻ ሰውን የበለጠ አምባገነን ያደርጋል። ብልጽግናዎችንም በጣም የምመክራችሁ በቃ የጥላቻ ፖለቲካ ይቁም፣ የፉክክር ፖለቲካ ይሁን። እርስ በርስ መታቆስ፣ ወደ ጎን መዋጋት፣ ምቀኝነት፣ ሴራ ምናምን አስወግዱት። ሁለታችሁም ስታወሩ የፖሊሲ አማራጫችሁን ብቻ አሳዩ። አይኖ ብልጽግና ያሸንፋል፣ ምንም ጥርጥር የለውም ተወዳዳሪ ስለሌለ። ግን እስቲ 97 ተቃዋሚዎች ለውጥ እንዳመጡት ኢህአዴግን ትራንስፎርም እንዳደረጉት እናንተም እስቲ ለብልጽግና አማራጭ ፖሊሲ ያሳዩት። እስቲ ጉድለቱን አሳዩት። እኔ ሚስጥር በጦርነት ተገደልክ ምናምን ከምትለኝ ቀበሌ ያለውን ችግር የኮራፕሽኑን እስቲ ያወሩልን ነው እያልኩኝ ያለሁት። ፐርሰናል አታድርጉት። ጠቅላይ ሚኒስቴሩን መናቅ፣ ጠቅላይ ሚኒስቴሩ የጻፉትን መጽሐፍ ማጣጣል እውቀት አይደለም። እቺ መጨረሻ ነች። ስለዚህ በጨዋ ደንብ ተቃው፣ እርስ በርሳችን መከባበር እንጀምር። ሚስጥርንም ጠቅላይ ሚኒስቴር ዶክተር አብይ አህመድንም ወዳቸዋለሁ። እኛ የምንፈልገው ማቹርድ የሆነ ክርክር ነው። ሰልችቶናል። ባይዘወይ ሚስጥር ፐርሰናሊ እንደ ታላቅ ወንድም የመመክራት ነገር ምንድን ነው? በጦርነት ጎሳሚነት አብይን ማነው ሰው ጌታቸው ረዳ የሰደበውን ያህል ማንም አልሰደበው። ልደቱ የተቃወመውን ያህል ማንም አልተቃወመው። ቴዲ ሪዮት ሚዲያ የሰደበውን ያህል ማንንም አልሰደበው። ክቡር ጠቅላይ ሚኒስቴር ዶክተር አብይ አህመድ በጄኖሳይደርነት ወጣት በማስጨረስ የተሰደቡትን ያህል ማንም የተሰደበ የለም። ስለዚህ ይሄ አዲስ ነገር አይደለም፣ አትንገሪ። ሌላ
ከዕለት ተዕለት ህይወታችን ጋር የሚገናኝ ነገር አሳየኝ። ይህንን ምናልባት ብልጽግና ቢያስተካክለው፣ ሙስናውን አሳየኝ፣ ኑሮ ውድነቱ ላይ ፎከስ አድርጊ። ከዛ በኋላ የምታቀርቢውን ሁሉ በጨዋ ደንብ አቅርቢው ነው ያልኩት። እና ብልጽግናዎችም የምታቀርቡት ተወዳዳሪ ነው ተከራካሪ ሰብስታንስ ያለው ይሁን። ዝም ብላችሁ ኤክስፖዝድ የሚሆን ሰው አታቅርቡ። ምርጫ ውስጥ ባልኖር አልመርጥም አልመረጥም የዘር ፖለቲካ በህግ እስከሚታገድ ድረስ እኔ ኢትዮጵያ ፖለቲካ ውስጥ የለሁም። እቺንም የሰራሁት አንዲት ልጅ የሆነ ነገር በል ስላለችኝ ነው። አይ ነው አያረካም። ከምርጫ በኋላ እንገናኛለን። ከምርጫ በኋላ እንደተለመደው ሙስናን መቃወም፣ ዘረኝነትን መቃወም፣ አድራዊ አሰራርን መቃወም አናቆምም። ካለ እግዚአብሔር ግን ያጠፋልናል ብለን እናስባለን። የኔ ዓላማ ማን ይግዛ አይደለም። ደስ ያለው ሰው ይግዛ፣ ግን በፍትህ ያስተዳድር። የኢትዮጵያ ፖለቲካ በጣም ስለተበላሸ እውነት፣ ቅንነት፣ ፍቅርና መከባበር ብቻ ነው የሚያድነው። እንደ ሚስጥር ስላሴ አይነት በንቀት የተሞላ ሰው ተጨማሪው ጌታቸው ረዳ ነው። ተጨማሪው ቴዲ ሪዮት ነው፣ ወይም ደግሞ የኢትዮ ፎረማን ነው። እሱን ነው የሆነችው። ደጋግመን ስለሰማናችሁ ያን ያህል ለውጥ የለውም ነው እያልኩኝ ያለሁት። እግዚአብሔር አይኖቻችሁን ይክፈት ማየት እንድትችሉ። መከባበር ረጅም ዕድሜ ያኖረናል።